ሰላም ጤና ይስጥልኝ የቴክስፓየር ቤተሰቦች እንደምን አላችሁ? ዛሬ ለተማሪዎች ለቢሮ ሰራተኞች እንዲሁም ለማንኛውም አይነት ገለጻ ወይም ደግሞ ፕሬዘንቴሽን ለምታደርጉ ሰዎች የሚሆን እጅግ ድንቅ የሆነ መረጃ ይዤላችሁ መጥቻለሁ። ፓወርፖይንት በማዘጋጀት ሰዓታትን ማጥፋት ሰልችቷችሁ ከሆነ ዛሬ ይሄ ቪዲዮ ለእናንተ ነው። በአዲሱ የክላውድ ኤአይ አማካኝነት የምትፈልጉትን ርዕስ ብቻ በመስጠት በሰከንዶች ውስጥ ሙሉ ፓወርፖይንት እንዴት እንደምታዘጋጁ አሳያችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። በድሮ አሰራር መረጃዎችን መፈለግ፣ ፎቶዎችን ማስተካከል እና ዲዛይን ማድረግ ብዙ ጊዜ ይወስዳል። አሁን ግን በምትጠቀማቸው እንደ ጋማ ኤአይ፣ ክላውድ ኤአይ የተባሉ ዌብሳይቶች ኤአዩ ራሱ ጽሑፉን አዘጋጅቶ ተዛማጅ ፎቶዎችን መርጦ እንዲሁም እጅግ ዘመናዊ የሆኑ ሌአውቶችን ያዘጋጃል። እኛ የሚጠበቅብን ትንሽ ማስተካከያዎችን ማድረግ ብቻ ነው። በመጀመሪያ ወደ ማንኛውም ብራውዘር ትሄዱና በስልክ ላይ ብትሆኑ ክሮምን ትከፍቱና ክላውድ ኤአይ ብላችሁ ሰርች ታረጋላችሁ። ይሄ ኤአይ እስካሁን ኢትዮጵያ ውስጥ አይሰራም ነበረ። ኢትዮጵያ ውስጥ መስራት ከጀመረ ገና አንድ ሳምንት ነው የሆነው። እንደምታዩት እዚህ ጋር ክላውድ ኤአይ ብላችሁ ሰርች ስታደርጉ በመጀመሪያ እንደዚህ አይነት ስክሪን ይመጣላችኋል። ሬጂስተር አላደርጋችሁ ከሆነ ሬጂስተር ማድረግ ነው። ስማችሁን ማን ልበለው ምናምን ብሎ ይጠይቃችኋል። እሱንን ካደረጋችሁ በኋላ ቻቱን እንደዚህ ከፍትላችኋል ማለት ነው። ቻቱን ከከፈተላችሁ በኋላ ለምሳሌ ዛሬ ኤአይን እንዴት በጥሩ መንገድ መጠቀም እንችላለን ስለሚለው ፒፒቲ አዘጋጅልኝ ልበለው። እዚህ ጋር እንደምታዩት ኤአይን በትክክለኛ መልኩ እንዴት መጠቀም እንችላለን ስለሚለው ፒፒቲ አዘጋጅልኝ ብዬ ጽፌለታለሁ። በአማርኛም መጻፍ ትችላላችሁ። ነገር ግን የምታስገቡት ዶክመንት ካላችሁ ስትማሩበት የነበረ ምናምን እሱንም ከዚህ ጋር አድ ፋይልስ ብላችሁ ማስገባት ትችላላችሁ። ከዛ ጋር መርጦ ያዘጋጅልላችኋል። ነገር ግን አሁን ምንም የምሰጠው ነገር የለም። ከስክራች እንዲያዘጋጅልኝ ነው የምፈልገው። ይሄን ፕሮምፕት አዘጋጅልኝ ብዬ ጽፌለታለሁ። እናንተ ጋር የሚጠበቀው ይሄን እናስገብታችሁ ትንሽ መጠበቅ ነው። ታዩት እየሰራልን ነው። ከ5 እስከ 10 ደቂቃ እንደ ስክሪፕት እንደ እንትኑ ብዛት ሊያቆየው ይችላል። ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉና አበረታቱኝ። ቴንክ ዩ። እንደምታዩት ጨርሶልናል። ማስተካከል ከፈለጋችሁ እየጻፋችሁ ማስተካከል የምትፈልጉትን መጨረስ ትችላላችሁ። አሁን የሰጠንን ፒፒቲ ዳውንሎድ እናድርግና እዚህ ጋር እንደምታዩት ዳውንሎድ የምትል በተን አለች። እሷን ነክቼ ዳውንሎድ አደርገዋለሁ። ዳውንሎድ ካደረጉ በኋላ ፒፒቲውን እንክፈትና ማየት እንችላለን። በጣም ነው የሚያምረው። ምንም ያክል ቀን እንደዚህ ዲዛይን ብታደርጉ ይሄን አይነት ፒፒቲ ልታዘጋጁ አትችሉ። በጣም የሚያምር ዲዛይን አድርጎ በ5 ደቂቃ ውስጥ እንደዚህ የሚያምር ዲዛይን ሰጥቶናል። ይሄንን በመጠቀም አችሁን ማቅለል ትችላላችሁ። በተለይ ደግሞ ተማሪዎች ከሆናችሁ እና ሳታስቡት ፕሬዘንቴሽን ከደረሰባችሁ ይሄን ቱል በጣም መጠቀም ይጠበቅባችኋል። እኔ በጣም ስለጠቀመኝ ኢንሻአላ አድርጋችሁ ብዬ ነው። የዛሬው ቪዲዮ ይሄንን ይመስል ነበር። Subscribe to my channel.